እሺ ቤተሰብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ማሳያችሁ ፓዮኒር አካውንት አከፋፈት ማለት ነው። በኦንላይን ላይ የሰራነውን ዶላር እንዴት ሎካል ባንኮች ጋር ማውጣት እንደምንችል አሳያችኋለሁ። ምንም የተካበደ ነገር የለውም። ብቻ አንዳንድ መስተካከል ያለባቸው ሴቲንጎች አሉ፣ እነሱን እናስተካከላለን። ምክንያቱም የፔመንት ጉዳይ ስለሆነ ትክክል ያስቀመጥነው ቦታ ጋር መግባት አለበት ብሩ። ለምሳሌ አሁን ሎካል ባንኮች የራሳቸው የሆነ ስዊፍት ኮድ አላቸው። እነሱን ኮድ መሳሳት የለብንም። ስናስገባ በተቻለ መጠን ሰርች አድርገን ምናምን ማስገባት አለብን። አካውንቱን ክሬት ስናደርግ ለምንድን ነው የተፈለገው ይሄ ጉዳይ፣ ለምሳሌ ለፐርሰናል ዩዝ ነው ለቢዝነስ ነው የሚለው ክሊርሊ በደንብ እሱን ነገር ሴቲንጎች ማስተካከል አለብን። ወደ ቪዲዮ ከመግባታችን በፊት እንግዲህ ወደ ዛሬ ቪዲዮ ማለት ነው በፊት አይ ቲንክ 5 ቀን ኦር ሳምንት በፊት አንድ ቪዲዮ ሰርች የላችሁ ነበር። ቱካርቻ ላይ እንዴት ከ$80 ጀምሮ ዶላር መስራት እንደምትችሉ አሳይቻችሁ ነበረ። ባጭሩ እንግዲህ እዛ ዌብሳይት ላይ ካፕቻዎችን ሶልቭ እያደረጋችሁ ብዙ ጊዜ ካፕቻ ዌብሳይቶች ላይ ስትገቡ ወር ደግሞ አፕሊኬሽኖች ላይ ስትገቡ ሰው መሆናችንን ለማሳየት እንግዲህ ሶልቭ የምናደርገው ነውና እሱን ሶልቭ አረጋችሁ ቁጥር $1 ጀምሮ ይከፍለናል። በጣም አድካሚ ነው የሚሆነው፣ ግን ቁጭ ስትሉ የምትሰሩት ስራ ነው። ይሄ እንደ ዋና ገቢ የሚሆን አይደለም። ስለዚህ እሱን ቪዲዮ ቼክ አድርጉት፣ አስቀምጥላችኋለሁ ከታች። ግቡና ቪዲዮውን ይዩት። የዛሬውን ቪዲዮ ከመጀመራችን በፊት ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉና ቪዲዮውን ጀምሩት። በቀጣይ እንግዲህ አዳዲስ የኦንላይን ስራዎች አስተዋውቃችኋለሁ። እኔ እንዳልኳችሁ ሌላ ስራ ስላለኝ አሁን ላይ ትንሽ በየቀኑ መፖስት አልቻልኩም፣ ግን በተቻለኝ አቅም በየ3 ቀኑ በየ4 ቀኑ ፖስት አደርግላችኋለሁ፣ አፕሎድ አደርግላችኋለሁ። እና እንትን በሉት፣ ሰብስክራይብ አድርጉት ጋይስ። እኛው ዌብሳይት እንግዲህ ከዚህ በፊት እንደምናደርገው ያው ትክክለኛው ዌብሳይት መሆኑን ቼክ እያደረጋችሁ pioneer.com የሚላለ ኦር ደግሞ እዚህ ጋር እንደምታዩት myaccount.com ኦር login.pioneer.com የሚላለ እሱ ሊንክ ተከተላችሁ እንግዲህ ከዚህ ከፍታችሁ ከሆነ ያው እንግዲህ ሎጊን የምታደርጉት እዚህ ጋር ከታች እንደምታዩት ሳይን አፕ በተናለች፣ እሷን ክሊክ ታደርጋላችሁ። ከዛ ይሄኛው እንግዲህ ዋናው ነገር ነው። እዚህ ጋር እንደምታዩት እንግዲህ ይሄን ስትከፍቱ ብዙ ሰው የሚሳሳተው ለዛ ነው። to get paid send payments and more ሚላለ፣ እዛ ጋር ደግሞ እንደምታዩት to send payments only ሚላለ። እኛ አሁን በዶላር ተከፋይ እንድንሆን ወይም ደግሞ ከውጪ ወደኛ ገቢ እንዲገባ ነው እንጂ ከኛ ወደ ውጪ ወይም ደግሞ ወደ ሌላ ሀገር ገንዘብ እንድንልክ አይደለም ማለት። ስለዚህ መጀመሪያውን ክሊክ አንድ ጊዜ ታደርጋላችሁ ማለት ነው። እዚህ ጋር የሚጠይቃችሁ እንግዲህ የመጀመሪያ ኢሜል አድሬሳችሁና ከረንት ላይ አሁን እየተጠቀማችሁ ያለው ማለት ነው። እሱን ኢሜል ታስገባላችሁ አንዴ። ከዛ እዚህ ጋር የሚጠይቀን ምንድነው አሁን ቬሪፋይ ዩር ኢሜል የሚላለ፣ ኢሜላችን ላይ ኮድ ይልክልናል 6 ዲጂት። እሱን 6 ዲጂት ኮድ እናስገባለን ማለት ነው እዚህ ጋር። ስለዚህ ቀለል አድርጋችሁ እንትን በሉት፣ ምንም የተካበደ ነገር የለው። ግን ቅድም እንዳልኳችሁ ያቺኛዋን ቱ ጌት ፔድ የምትለዋን ሜክ ሹር እሱን ክሊክ ማድረጋችሁ። ብዙ ጊዜ ሰዎች ሁለተኛ አማራጩን ይነኩና ሲቸገራ ያለውና የመጀመሪያውን እንትን ተጠቀሙ። የመጀመሪያውን ቱ ጌት ፔድ የሚለውን ማለት ነው፣ እሱን ክሊክ አድርጉት። እንደዛ አድርጉ። ወደ ቀጣዩ ከመሄዳችን በፊት ፕሊዝ ሰብስክራይብ ያደረጋችሁ። አሁን አዳዲስ የሚመጡ ቪዲዮዎች አሉ ምሰራቸው። ተመሳሳይ እንግዲህ ቪዲዮዎች እንዲደርሳችሁ በተለይ ኦንላይን ስራ ላይ አሁን ለመስራት እየሞከራችሁ ያላችሁ ሰዎች ትጠቀማላችሁና እንትን በሉት፣ ሰብስክራይብ አድርጉት። ቻናሉ 11 ሰብስክራይበር ብቻ ነው ያለው እና እንትን በሉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮ ነው። ኦኬ እዚህ ጋር እንደምታዩት እንግዲህ አንሬጂስተርድ ቢዝነስ እንበለው፣ ምክንያቱም የታክስ ኢሹ ምናምን ሌሎች ኢሹዎች ሊያመጣብን ስለሚችል አንሬጂስተርድ ቢዝነስ ብላችሁ ክሊክ ታደርጋላችሁ። ቀጥሎ ትክክለኛ ስማችሁን መጻፍ አለባችሁ፣ ናሽናል አይዲ ላይ ያለውን። በኋላም ፕሩፍ ስለሚጠይቀን መታወቂያችሁ ላይ ያለውን ትክክለኛ ስማችሁን የምትጽፉት። ይሄን ብዙ ጊዜ እናገራለሁ። ስለዚህ እሱን ሜክ ሹር እንደዛ ማድረጋችሁ፣ ትክክለኛ ስፔሊንግ ሳትሳሳቱ ምን ሳትሳሳቱ፣ ምክንያቱም በኋላ ባነር ላይ ያደርገን ይችላል። እዚህ ጋር ሄር ዱ ዩ ሊቭ ነው የሚለው፣ የምትኖሩበትን ኢትዮጵያ። ያው
ብላችሁ ኔክስት ታደርጋላችሁ። የፔመንት ጉዳይ ስለሆነ በጣም ብዙ ነገር ነው የሚጠይቃችሁ። እሱን ነገር በስነ ስርዓት አስገቡለት። ብዙ ጣጣ ይመጣል በኋላ። አንድ ነገር ከተሳሳታችሁ የኦንላይን ላይ የሰራችሁት ገንዘብ እንግዲህ ውሃ በላው ማለት ነው። ስለዚህ በስነ ስርዓት ስልክ ቁጥር ስታስገቡ በስነ ስርዓት እንትን በሉ። እዚህ ጋር የሚጠይቀን ምንድነው ቬሪፋይ ያደርጋል ሞባይል ስልካችንን ሞባይል ነምበሩን ማለት ነው። ሶ በዋትስአፕ ሊልክላችሁ ይችላል ኦር ደግሞ አንዳንዴ በኤስኤምኤስም አለ። ይሄ አሁን ሁለት አማራጭ። ስለዚህ ስልካችሁ ላይ የሚገባላችሁን ኮድ በዋትስአፕ ማስላክ ትችላላችሁ፣ በኤስኤምኤስ ማስላክ ትችላላችሁ። እሱን ኮድ ታስገቡና ኔክስት ትላላችሁ ማለት ነው። ኦኬ እዚህ ጋር የሚጠይቀን ፓስወርድ ይላል። አሁንም እዚህ ጋር አደራ በላችሁ ነገር ፓስወርድ በስነ ስርዓት አስገቡ። ይሄ ገንዘብ የሚቀመጥበት ነገር ስለሆነ በተቻለ መጠን ጠንካራ ፓስወርድ፣ ለሌላ ቦታ የማትጠቀሙበትን ፓስወርድ ክሬት አድርጉ እና ጠንካራ ወይም ደግሞ ስትሮንግ ፓስወርድ ክሬት ለማድረግ ሞክሩ። እዚህ ጋር እንደምታዩት እንግዲህ አሁን ጨርሰናል። ፓስወርዳችንን ክሬት አድርገን ከዛ አይ ውድ ላይክ ቱ ወይም ደግሞ ይሄ የተርምስ ኤንድ ኮንዲሽን የሚባለውን እሱን ክሊክ አድርጋችሁ ኔክስት ማለት ነው። ኦኬ አሁን እንግዲህ በቃ ሬጂስተር አድርገናል። አሁን አልቋል። ኢሜል ከላከላችሁ በኋላ እንግዲህ ወደዚህኛው ነው ወይም ደግሞ የፓዮኒር ሾሩም ብሎ ወይም ደግሞ ሴት አፕ ማይ አካውንት ብሎ ይመጣላችኋል ማለት ነው። እዚህ ጋር በዋነኝነት እንግዲህ ምንድነው የምታደርጉት ትክክለኛ ኢንፎርሜሽንና ዶክመንቶች አባውት ዩር ቢዝነስ ይላል። ያው እኛ ቀደም እንዳልኳችሁ to get paid ወይም ደግሞ እንዲከፈለን ነው የምንፈልገው። ስለዚህ እዚህ ጋር የምትመርጡት ነገር ብዙ አሳሳቢ አይደለም። ለምሳሌ እዚህ ጋር ምን አይነት ስራ ነው የምትሰሩት ይላል። ዝም ብላችሁ ከኦንላይን ጋር የሚገናኝ ነገር ነው የምታስገቡለት። ስለዚህ እዚህ ጋር ወይ ዲጂታል ማርኬቲንግ ይበሉት ኦር ምንም ችግር የለውም ብቻ ከኦንላይን ነገር ጋር ግን የተገናኘ ይሁን። ስለዚህ እሱን አንድ ጊዜ ክሊክ አድርጋችሁ ኔክስት ማለት ነው። ከምትሰሩት ስራ ጋር አትሊስት የሚቀራረብ ማለት ነው። ይሄ እንግዲህ አብዛኛው ክፍያዎቻችሁ ከየት ነው የሚመጣው ነው። ለምሳሌ ከማርኬት ፕሌስ ነው ወይስ ቢዝነስ ክላይንትስ ኦር ኢምፕሎየርስ ናቸው? ይሄንን ዝም ብላችሁ ለምሳሌ ታች ሁለተኛው ቢዝነስ ክላይንትስ ኦር ኢምፕሎየርስ የሚለውን ክሊክ አድርጋችሁ ኔክስት ማለት ነው። እዚህ ጋር ቁጥር ላይ በተቻላችሁ መጠን አቬሬጅ ነገር ለማስገባት ሞክሩ። አሁን እያለ ያለው በወር ስንት ታገኛላችሁ ነው የሚለው። ስለዚህ አሚና how many transaction ስንት ትራንዛክሽን ለምሳሌ ከ21 እስከ 50 በላይ። እዚህኛው ጋር ደግሞ እንደምታዩት በዩኤስዲ ስንት ነው የምታገኙት። አሁንም እዚህ ጋር አቬሬጅ ቁጥር ለማስቀመጥ እንሞክር በተቻለ መጠን። ብዙ ችግር የለውም ይሄ ጀስት ያው ለፎርማሊቲ ብለው ነው ያስቀመጡት። ስለዚህ ይሄንን ክሊክ ታደርጋላችሁ ወይም ደግሞ ኮንቲኒው ትሉታላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ፓዮኒር ማይ አካውንት ብሎ ወይም ደግሞ የመጨረሻው ስቴፕ ላይ ደርሰናል ማለት ነው። ይሄ ስቴፕ ምንድነው? ለምሳሌ ሶሻል ሚዲያ አካውንት ካላችሁ ማለት የቢዝነሱ ማለት ነው ኦር ደግሞ አማዞን፣ ፌስቡክ፣ ሊንክዲን ካለ እሱን ዩአርኤል ታስቀምጣላችሁ። ከዛ እዚህ ጋር ኔክስት ትላላችሁ። ለምሳሌ እኛ ምንም ሳናስገባ እዚህ ጋር ኔክስት ብንለው ኢረር ነው የሚያሳይ። አያችሁት? this field is required ይላል። ገብቷችኋል አይደል? ሊንክ ካላችሁ ሊንኩን ታስገባላችሁ። ግን በኖርማል በግለሰብ ደረጃ ከሆነ አካውንቱን የፈለጋችሁ ቅድም እንዳልኩት to get paid ወይም ደግሞ ለመከፈል ነው የፈለግነው ይሄን አካውንት። ስለዚህ ከታች እንደምታዩ my business is not online ብሎ ወይም ደግሞ ያለ URL ወይም ደግሞ ያለ ሊንኩ እንዲቀጥልልን ማድረግ ነው። የት ነው ይሄን ስራ የምትሰሩት ይላል። እኛ ኢትዮጵያ ወይም አፍሪካ ውስጥ ስለሆነ ያለነው አፍሪካ የሚለውን ክሊክ ታደርጋላችሁ ማለት ነው። ሰሌክት ታደርጋላችሁ ዘን ኔክስት ትላላችሁ። እዚህ ጋር about you ላይ ፐርሰናል ዲቴይል እና ሬዚደንሻል አድሬሶች ለምሳሌ ጠይቃቸዋል። ምን ማለት ነው ይሄ? እዚህ ጋር እንደምታዩት አይዲ በአይዲያችሁ ናሽናል አይዲ ማለት ነው። ሰልፊ ቼክ ታደርጋላችሁ። እዚህ ጋር እንደምታዩት ኮንቲኒው የሚላል እሱን ክሊክ ስታደርጉት ምንድነው ቀጥታ መታወቂያችሁን የፊት ለፊትና የጀርባውን
ፎቶ አንስታችሁ ትልቃላችሁ። ከዛ ደግሞ በመቀጠል የላይቭነስ ቼክ ወይም ደግሞ ካሜራ ውስጥ ራሳችሁን አስገብታችሁ እንደዚህ ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች እያላችሁ ሰው መሆናችሁን ለሲስተሙ ለማሳየት ማለት ነው። እንደገና ደግሞ እሱም ብቻ አይደለም ለእንትንም ይጠቅማችኋል፣ ለቬሪፋይ እንዲያደርግ አካውንቱ ይሆናል ማለት ነው። ስለዚህ እሱን ነገር አድርጉት። ፓርት 2 ሰራለሁ። እስከዚህ ግን ያልገባችሁ ነገር ካለ ፕሊስ ሌት ሚ ኖ ኮሜንት ላይ አስቀምጡልኝ።